ሰላም ጤና ይስጥልን እንደምን አላችሁ ድና የተከበራችሁ የኢትዮ ዌልዝ ክሬተርስ ዩቲዩብ ቻናል ቤተሰቦቻችን በጣም ብዙ ሺህ ዶላሮች በየወሩ ሜክ የሚያደርጉበትን ዩቲዩብ አውቶሜሽን የተሰኘ ፕላትፎርም እንዴት መስራት እንደምትችሉ በቀላሉ አሳያችኋለሁ። ይህ ቪዲዮ ሙሉ ኮርስ በሉት እያንዳንዱ የሚያስፈልጋችሁን ቱል ሼር አደርጋችኋለሁ ለእናንተ። ያንን ነገር ካያችሁ በኋላ ደግሞ ጀምራችሁ እዚህ ዘርፍ ላይ ተሳታፊ ሆናችሁ ጥሩ ዶላር በየወሩ ገቢ እንደምታገኙ አልጠራጠርም። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን ናሆም እባላለሁ። ኦንላይን ስራና ቴክኖሎጂ ላይ የምሰራበት ዩቲዩብ ቻናል ነው። ከዚህ በፊት የነበረኝ ቻናሌ በተደጋጋሚ ማስጠንቀቂያ ብዙ ቪዲዮዎቼ ስለጠፉ ፕሊዝ ሁላችሁም ይህን ቪዲዮስ ጀምሩ ላይክ አድርጉት። የእናንተ ላይክ ለብዙ ሰዎች እንዲደርስ ያደርገናል። ኢትዮጵያ ውስጥ ቪዲዮ ስንለቅ ኢትዮጵያ ውስጥ ማስታወቂያ ስለማይታይ የምናገኘው ገቢ በጣም አነስተኛ ነው። ስለዚህ ዋናው ትኩረት የእናንተ ላይክ እና ሼር ስለሚጠቅመን እሱን ማድረግ አትርሱ። ታዲያ ዩቲዩብ አውቶሜሽን ተብሎ ስትሰሙ በጣም በተደጋጋሚ ሰምታችኋል። ዩቲዩብ አውቶሜሽን ማለት ኤአይን ተጠቅማችሁ ዓለም አቀፍ ኮንቴንቶችን በእንግሊዝኛ በሌላም ቋንቋ መስራት የምትችሉበት ነው። ዩቲዩብ ላይ አፕሎድ እያደረጋችሁ የተሻለ ገቢ ሜክ የምታደርጉበትና ብዙ ኢትዮጵያውያንም በዚህ ዘርፍ ገንዘብ እየሰሩበት ያሉበት ነው። እንዴት እንጀምራለን? ወደ ቪዲዮ እንግባ። በመጀመሪያ ዩቲዩብ አውቶሜሽን ለመስራት ኤአይ ያስፈልጋችኋል። የመጀመሪያው ኤአይ የሚያስፈልጋችሁ ስክሪፕት ለመጻፍ ነው። ስለምትሰሩት ቪዲዮ ስለ ቴክኖሎጂ ይሆናል፣ ስለ መኪና ይሆናል፣ ስለ ዓለም አቀፍ ይሆናል፣ ስለ ሂስትሪ ይሆናል። የትኛውንም ኒሽ ለመስራት ምን ያስፈልጋችኋል? ስክሪፕት ለመጻፍ። ስክሪፕት ለመጻፍ ሁለት አይነት መንገድ አለው። የመጀመሪያው ከፍላችሁ በጣም አሪፍ ሁክ ያለውና በሰዎች ዘንድ በጣም አጓጊ የሆነ ስክሪፕት የምጽፉበት አለ። ያ ስክሪፕት መጻፊያ ዌብሳይትም ሰብስክራይብ ኤአይ ይባላል። የዩቲዩብ ስክሪፕቶችን በቆንጆ መልኩ የሚሰጠን ነው። ይሄን ዌብሳይት ለመጠቀም ግን ክፍያ ያስፈልጋል። ባይቢትን ካላችሁ ማስተርካርድ ተጠቅማችሁ መክፈል ትችላላችሁ። አይኔ ምንም ገንዘብ ማውጣት አልችልም በነፃ ነው መጀመር የምፈልገው ካላችሁ ጄሚናይን እና ቻትጂፒቲን መጀመር ወይም መጠቀም ትችላላችሁ። ጄሚናይን ስክሪፕት ጻፍልኝ ብላችሁ ማዘዝ እና መጠቀም ትችላላችሁ። ከፈለጋችሁ ደግሞ ቻትጂፒቲን አዛችሁ የሚሰጣችሁን ስክሪፕት መጠቀም ትችላላችሁ። ይሄ ስክሪፕት መጻፊያ ነው። በዛሬ ቪዲዮ ላይ ነፃ ቱልም ማሳያችኋለሁ፣ በክፍያ ምትጠቀሙታላችሁ። ስለዚህ በደንብ ስሙኝ። ስክሪፕት ለመጻፍ ስለ መኪና ይሆናል፣ ስለ ቴክኖሎጂ፣ ስለ የትኛውም ነገር መርጣችሁ በምትሰሩት ኒሽ ላይ ስክሪፕት ለመጻፍ ሰብስክራይብ ኤአይ ክፍያ ይጠይቃል፣ ግን በጣም አሪፍ ስክሪፕት ይሰጣል። ክፍያ መክፈል ማስፈልጉ ደግሞ ነፃ የምትጠቀሙ ጄሚናይ እና ቻትጂፒቲን መጠቀም ትችላላችሁ። ኦኬ፣ ወደ ሁለተኛው እናልፍ። ቮይስ ክሬት ማድረግ። ለምሳሌ እንግሊዝኛ ቴክስት ሰተነው ስክሪፕቱን ወደ ቮይስ ቀይሮ በጣም አሪፍ ቮይስ የሚሰጠን ዌብሳይት ያስፈልጋል። ክፍያ መፈጸም የምትችሉ ሰዎች 11 ላብስ አለ። በጣም ብዙ አይነት ለቴክኖሎጂ፣ ለዜና፣ ለኤዱኬሽን፣ ለየትኛውም ለሂስትሪ የሚሆን እያንዳንዱ ካራክተር ተቀምጦ በፈለጋችሁት ካራክተር ክሬት አድርጋችሁ ቮይስ ጄኔሬት የሚያደርግላችሁ ዌብሳይት አለ። እሱም ዌብሳይት 11 ላብስ ይባላል። ታዲያ ይሄ ዌብሳይት ክፍያ ይጠይቃል። በፍሪ 5000 ብቻ ቴክስቶችን ይሰጠናል። ከዛ በላይ ለመጠቀም ደግሞ ሌላ ኢሜል ያስፈልገናል። ሌላ ኢሜል ደጋግመን ብንጠቀምም በዛ ስልክ ላይ ደጋግመን ስንጠቀም ብሎክ ያደርገናል ማለት ነው። ስለዚህ መክፈል የምትችሉ 11 ላብስን መጠቀም ትችላላችሁ። ከከፈላችሁበት ግን እጅግ በጣም የሚጨበጨብለት ቮይስ በተለያየ ካራክተር በሴት በወንድ ዜና ለማንበብ ቶኑ ሞቅ ያለ ቶን ወይም ሃርድ ቶን የሚባለው ከፈለጋችሁ ለስለስ ያለ ከፈለጋችሁ ታሪክ የሚነግራችሁን አይነት ቶን ክሬት ማድረግ ትችላላችሁ። 11 ላብስን ተጠቅማችሁ አይ እኔ መክፈል አልፈልግም ጀማሪ ነኝ ካላችሁ ደግሞ ካፕከት ፕሮ ቨርዥኑን ቴሌግራም ቻናሌ ላይ ፖስት አደርጋለሁ። ቴሌግራም ቻናሌ ኮመንት ላይ አለ። ያንን ካፕከት ፕሮ ቨርዥኑን ተጠቅማችሁ ቮይስ በነፃ ጄኔሬት ማድረግ ትችላላችሁ። ስለዚህ ቮይስ ጄኔሬት ማድረግ ትችላላችሁ። ሌላኛው ታይትል እና ሁክ ክሬት የምታደርጉበት ነው። ታይትል እና ሁክ ክሬት ለማድረግ ደግሞ ይሄኛውን ዌብሳይት መጠቀም ትችላላችሁ። ክሬተር ሁክ .com የሚለው ላይ ገብታችሁ ታይትል ክሬት ማድረግ ትችላላችሁ። ምን ነገርኳችሁ? ስክሪፕት ጽፋላችሁ፣ ከዛስ ቮይስ ጄኔሬት ታደርጋላችሁ። ከዛ ምን ቀራችሁ? ምን ማድረግ ነው የሚቀራችሁ? ኤዲት ለማድረግ ካፕከት ፕሮን መጠቀም ትችላላችሁ። ካፕከት ፕሮን በነፃ ቴሌግራም ቻናሌ ላይ ቅድም እንደነገርኳችሁ ፖስት አድርግላችኋለሁ። ካይን ማስተርንም ፕሮ ቨርዥኑንም መጠቀም ትችላላችሁ። ስለዚህ እዚህ ጋር ስክሪፕት ጄኔሬት እናደርጋለን። ስክሪፕቱን ወደ ኤአይ ሰተን ቮይስ እንዲሆን እናደርገዋለን። ቮይስን አምጥተን ወደ ምን እንቀይረዋለን? ወደ ኤዲቲንግ እናስገባዋለን። ታዲያ ለኤዲቲንጋችሁ ተያይዞ የሚመጣውን ቮይስ ቪዲዮ ከፈለጋችሁ ወይም ኢሜጅ ከፈለጋችሁ ዌብሳይቶችን እንጠይቅሟችሁ። እነዚህም ነፃ ዌብሳይት ናቸው። ፒክስል ላብ ይባላልም ነፃ ቪዲዮዎችን ፍሪ የምታገኙበት። ከዛ ደግሞ ፒንተረስትን ተጠቅማችሁ ደግሞ ቆንጆ ኢሜጆችን ተጠቅማችሁ
ይሄንን ኢሜጅ ይሄን ቮይስ አብራችሁ አድርጋችሁ መስራት ትችላላችሁ። ሌላኛው ተምኔል መስራት ሎናርዶ ኤአይ የሚባል በጣም አስደናቂ ተምኔል የሚሰራ ዌብሳይት አለ። ሎናርዶ ኤአይ ላይም ገብታችሁ በነፃ ተምኔል ጄኔሬት ማድረግ ትችላላችሁ። ከዛ ስንመጣ ምን ይቀረናል መሰላችሁ? ቪፒኤን መጠቀም ትችላላችሁ። አልጠቀምም ዝም ብዬ ራንደም ፖስት አደርጋለሁ ካላችሁ ፖስት ማድረግ አለባችሁ። ፒሲ ለምትጠቀሙ ዊንድስክራይብ ቪፒኤን በጣም ቤስት ቪፒኤን ነው። ፒሲ ለምትጠቀሙ ዊንድስክራይብ ቪፒኤንን መጠቀም አሪፍ ነው። ለምሳሌ ቪፒኤንን መጠቀም ምን ማድረግ ይቻላል ስትሉ ታርጌት ኦዲየንስ ለመፍጠር ለምሳሌ የኤስኤ ቪፒኤን ኮኔክት ሁልጊዜ የምታደርጉ ከሆነ አብዛኛው ቪዲዮችሁ ታርጌት ኦዲየንስ ሂዶ ወደ አሜሪካ ታርጌት አድርጎ ሄድላችኋል። ስለዚህ ቪፒኤን መጠቀም ምን ይጠቅማል? ታርጌት ኦዲየንስ ላይ ለመድረስ ይጠቅማል። ግን ታይትልና አሪፍ ኒሽ ካላችሁ ደግሞ ያለ ቪፒኤን ኢንተርናሽናል ቪዲዮችን ፖስት ማድረግ ትችላላችሁ። ከዛ በተጨማሪ ምን ቀራችሁ? ተምኔል ሎናርዶ ላይ ሰራችሁ፣ ሌላንም ከሰራችሁ በኋላ በየጊዜው የምትሰሩበትን ቪዲዮ መምረጥ። ለምሳሌ ስለ ቴክኖሎጂ የምትሰሩ ከሆነ ቻትጂፒቲ ላይ ትገቡና 60 ወይ 70 ወይም የአንድ ወር ቪዲዮ ስራልኝ ስለ ቴክኖሎጂ የምሰራው ኒች ለአንድ ወር ስጠኝ ወይም ኮንቴንት ስጠኝ ብትሉ ከነታይትሉ ከነኒቹ ቆንጆ አድርጎ ይሰራላችኋል ማለት ነው። ስለዚህ ቆንጆ አድርጎ ይሰራላችኋል። ኦኬ ዩቲዩብ አውቶሜሽን ሁለት አይነት አለ። ለምሳሌ ሾርት የሚሰሩ ልጆች አሉ። ዩቲዩብ አውቶሜሽን ጀምረው ሾርት የሚሰሩ አሉ፣ ሎንግ የሚሰሩ አሉ። ታዲያ ሾርት ስንሰራ ምንድን ነው ጉዳቱ? ለምሳሌ ዩቲዩብ አውቶሜሽን ላይ ሾርት የምንሰራ ከሆነ ሪቬኑ በጣም አነስተኛ ነው። ሎንግ የምንሰራ ከሆነ ግን የተሻለ ሪቬኑ የማግኘት እድላችን ከፍ ያለ ነው። ስለዚህ እኔ የምመክራችሁ ሎንግ ብትሰሩ ነው። ሾርትን መስራት ትችላላችሁ፣ ግን ሾርት ትንሽ ቢደብረው የምታገኙት ሪቬኑ ሞኔታይዝ ከሆነ በኋላ አነስተኛ ነው። ሾርት ላይ ደግሞ ሞኔታይዝ ለመሆን አንድ ሰብስክራይበር እና 10 ሚሊዮን ቪው መሰለኝ፣ እርግጠኛ አይደለም። 90 ወይ 10 ነው የሚሆነው። 10 ሚሊዮን ቪው ማግኘት አለባችሁ። ሎንግ ላይ ስትመጡ ግን አንድ ሰብስክራይበር እና 4000 አወር ስታገኙ ቻናላችሁ ተገምግሞ ሞኔታይዝ ይሆናል። ሁለተኛው ዩቲዩብ አውቶሜሽን ላይ የምትሰሩ ሰዎች ሙሉ ለሙሉ ቪዲዮ ኤአይ አይሁን። ምንም አይነት የእናንተ ጥረት ከሌለው ዩቲዩብ ቻናላችሁ ሞኔታይዝ አያረግም። አሁን ባመጣው አዲስ ህግ ላይ የኤአይ ብቻ እንዳይሆን የሰው ኢፈርት ያስፈልጋል። ለምሳሌ ሰብታይትል መጨመር፣ ትራንዚሽኖች መጨመር፣ ቪዲዮአችሁን በራሳችሁ ኤዲት ማድረግ ያስፈልጋል። ምክንያቱም ኤአይ ብቻ ከሆነ ዩቲዩብ ቻናላችሁ ሞኔታይዝ አያደርጉም። ብዙ ቻናሎች ሪጀክት እየተደረጉ ስለሆነ ዩቲዩብ ፓርትነር ፕሮግራም ሳይቀላቀሉ፣ ስለዚህ የእናንተ የተወሰነ ኢፈርት ያስፈልጋል እዛ ላይ። ስለዚህ ኤዲቲንግ ላይ ቆንጆ አድርጋችሁ ስሩ። ሰዓትና ቀን መድባችሁ ስሩ። ታርጌት ኦዲየንስ ከፈልጋችሁ ታርጌት ኦዲየንስ ማሳካት ትችላላችሁ በቪፒኤን። አንድ ያ ቻናል ሞኔታይዝ ከሆነ እጅግ በጣም ብዙ ብር ይሰራል። ዩቲዩብ ኢትዮጵያ ውስጥ እንደምታዩት ማስታወቂያ አያሳይም። ማስታወቂያ ባለመሳያቱ ምክንያት የምናገኘው ገቢ ዜሮ ሆኗል። ኢትዮጵያ ውስጥ የሚታይ ቪዲዮ የሚገኘው ገቢ ዜሮ ሆኗል። ስለዚህ ወደ ዩቲዩብ አውቶሜሽን መታችሁ ብትሰሩ በጣም አሪፍ ነገር ትጠቀማላችሁ። ስለዚህ ዩቲዩብ አውቶሜሽን ሌላ የተካበደ ነገር የለውም። በ8 ደቂቃ ውስጥ አስረድቻችኋለሁ። በጣም ቀለል ያለ ቪዲዮ ነው። ውድና የተከበራችሁ የኢትዮዌልዝ ክሬተርስ ዩቲዩብ ቻናል ቤተሰቦቻችን፣ ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ቪዲዮን ጀምሩት፣ ላይክ እና ሼር ማድረግ አይረሳ። በቀጣይ ቆንጆ ቪዲዮ እስከምንገናኝ ቸር ሰንብቱ።